በወንበር መታች ግን መታሻለች እኔ በደንብ እያየሁ አልነበረም መታሽ ነው ራስሽን የሳትሽው እንዴት ነው ወይ ሚስጥሩን መናገርና ያለውን ነገር እንትን ማለት እንድታማሪ አልፈልግም አንተ አይደለም ስለልሚያው የምታወራ በልጅነቴ ነው ከዚህ ሄድኩት አረብ ሀገር ነው የሚኖረው ነበርኝ ገብቶሻ በልቂስ ወረደዛ ምን እንድሽና ባቡ አከራይ ዋለ ጉድ ፈላ ያወራች ነው አንተ ምታረገው ድስይ ሰላም ውድ ቤተሰቦቻችን እንዴት ናችሁ እግዚአብሔር የተመሰገነ ይሁን እኛ ደህና ነን እኔ ሁሉም ነገር እንደዚህ ይፈጠራል ብዬ አስቤም አቅጄም አላቅም ነበር ትላንትና እንግዲህ በወንበር መታች ግን መታሻለች እኔ በደንብ እያየሁ አልነበረም መታሽ ነው ራስሽን የሳትሽው እንዴት ነው ቆይ አዎ መታኛለች መታኝ ማለት እኔ አላወኩትም ራሴን ወደቄን ራሱ አላወኩም እኮ በኋላ እኮ ከረጅም ጊዜ በኋላ እኔ የማረገው ነገር ጠፍቶኝ ከዛ ውሃ ምናምን ደፍቼብሽ ነቃሽ ፍንክት ምናምን የለም እኔ ማጅራትሽን ትምታሽ በብረቱ እንዴት እንደሆነ እኔ አላቅም ብቻ የተፈጠረውን ነገር በሰዓቱ ማለት ነው እና አንቺም ሲጀመር ስሜታው የሚያረጋትን ነገር አትናገሪ አንድ እሷም አሁን ከኔ ጋር ሚስት ሆና የነበረች እኮ ነች እስቲ አንቺ ለምን ሰው ሚልሽና አትሰሚ እኔ ምን አረኩ አሁን እሺ ምን ያጠፋው ጥፋት አለ እስቲ ንገረኝ እሷ ሚስት ሆና የነበረች ስለሆነ አስቢ ምን ያህል ሊያናድኝ እንደሚችልና የልጆቿን ፎቶ ደግሞ ይውረድ ምናምን ስትይ አስቢ ሊሰማት የሚችለውን ነገር ማለት ነው ሲቀጥል እሷ በስሜታዊነት ነው አሁንም እየተነዳች ያለችው እና ሚስጥሩን ደግሞ አታውቅም ወይ ሚስጥሩን መናገርና ያለውን ነገር እንትን ማለት ነው እኔ ከሷ ጋር በነበርኩበት ሰዓት ያፈራሁት ንብረት እንደሆነና አብረን እንዳረግን ነው የምታውቀው እንጂ ያንቺ ንብረት ይሁን አይሁን የምታውቀው ነገር የለም ሁሉ ታሪክ መቻው ካለ እኔ ለኔ ይሄንን ነገር አውቃለሁ ባክ ኖሮ ቁጭ ብዬ በተረጋጋ መንፈስ አናወራም ነበር እኔ እኮ አሁን በሽታ ነው ያተረፍኩት የልጅነቴን እኮ ሀብት ንብረት ነው አይደል እንደ ልጅነቴን ጨርሼ ነው 15 አመት ሙሉ ነው አረብ ሀገር ሄጄ አይደል ታውቃለህ ምልከው ላንተ ነው ለሌላ ለማን ልካለሁ ቆይ አሁን ስለሱ ማውራት አያስፈልግም እሱን ሚስጥር እናድርገው ጊዜ ያለው አይደል እንደሁሉም ነገር ተረጋግተሽና እንትን እንበል አሁን ስለሱ ማውራት አያስፈልግም ሲጀመር እኔ ይሄን ነገር እሷ እንድትሰማ አልፈልግም ልንገርሻ አንቺ አረብ ሀገር 15 አመት መልፋትሽንና ገንዘብ እየላክሽ እንደነበር እንድትሰማ አልፈልግም ሲቀጥል ምናልባት እዚህ ውስጥ ያንቺ ገንዘብ ላይኖር ይኸውልሽ እዚህ ውስጥ ያንቺ ገንዘብ ላይኖር ይችላል እሺ እንደዛ ብለሽም ማሰብ አለብሽ አብረንም ከሶ እንዴት ነው የማይኖረው ይሄ ሁሉ እኮ መተት የመጣው አንተ ኧረ ተረጋግተሽ ተኛ አሁን አሞሽ የለ እንዴ ተረጋግተሽ ተኛ አላስተኛ እኮ አልከኝ በሽታዬን እንኳን ማስታመም እኮ አልቻልኩም ምንድን እንደምታስብ ሁሉ ነው ግራ ግብት ነው ያለኝ ይሄ ሁሉ ነገር እኮ ባንተ የተነሳ ነው አይደል እንዴ የመጣው እኔ በሰው ቤት ስንት የሰማንንም ቆይ እሺ በቃ እሱን አሁን ስለሱ እንድታወሪ አልፈልግም ማለት እኔ ዘገነን እንዴት ነው የምትለኝ ይሄው እኮ ባንተ የተነሳ ነው እኮ እዚህ ደረጃ ድረስ የደረስኩት ይኸውልሽ ራስሽን ማረጋጋት አለብሽ ሲጀመር ሲቀጥል ለነገሮች እሺ እኔ ራሴ ፈታዋለሁ በቃ እና አንቺና እሷ መገናኘት ሳይጣበቅባችሁ እኔ ራሴ ፈታዋለሁ ያለውን ችግር መች ፈታውማ ቢሆን ኖሮ እዚህ ደረጃ ድረስ እኮ አይደርስም ነበር እኔና እሷ አይደል እንዴ ይሄው አይነት ማልወጣው ጣጣ ውስጥ እንደገና እኮ አንተ ነህ በቃ እኔ ፍቅር ሰጠኝ ወደ አንተ ህይወት ውስጥ መጣ በሙሉ ህይወቴ በሙሉ እናቴ ባንተ አምኜ ተማምኜ ላንተ መስጠቴ ነው እኔ ለቤተሰቦቼ እንኳን ይሄን ያክል እኔ ምንም ነገር እንኳን ያደረኩት እሺ ይቅርታ አሁን ስለተመታሽው ነገር ይቅርታ በቃ እኔ ምን ያደርግልኛል አንተ ሁሌ ይቅርታ እኔ በቃ ሁሌ ልቤን ተንተራስከው ልቤን አወከው ያ ነው የሴት ልብ ይታወቃል እና እኔ አንተ ገደልከኝ አንዱ አይደለም የገደልከኝ ሃኒ 3 4 5 ጊዜ ነው የገደልከኝ እኔ ላንተ መታመኝ ነው ይሄ ሁሉ የማንንም እንደዚህ ሆነሽ እንደዚህ ሆነሽ ደግሞ ሃኒት ያለሽ
ታዲያ ምን ላድርግ? ስለምወድህ እኮ ነው። እኔ ካንተ ጋር የተዋወቅኩበትን ቀን እግዚአብሔር ምን አለ እንደው እንዳትረግሚ እንደዛ እንድትይ አልፈልግም። አምላክ እኔ ምን እንዳስቀየምኩት ሁሉ አላውቅም። ይሄ ከሆነ እንደዛ አምላክሽ እንድታማሪ አልፈልግም። ተወኝ በቃ ተወኝ፣ እድሌ ነው በቃ ተወኝ በቃ ልተኛበት፣ ራሴን ላስታምበት። ጁስን ላምጣልሽ? እሺ የሰራሁት እኔ ምንም ነገር አልፈልግም። እድሌ ነው ይሄ ለዚህ ሁሉ ያበቃል። እሺ አሁን ምናልባት ልትመጣ ትችላለች። ስትመጣ ደግሞ ምንድነው እሱ ብለን ማለት አንቺም አትጋይ። እሷ ስትመጣ በቃ ጋል አትበይ። እሷም በተረጋጋ መንፈስ እንደ ትልቅ ሰው ምናምን እናውራ በቃ። እኔ ትምጣ ማድረግ ያለብኝን መንገር ያለብኝን እኔ ይሄንን ነገር አሁን ያልሽኝን ነገሮች እንድትነግሪያት አልፈልግም። አስረዳታለሁ። ይሄን 15 ዓመት አረብ ሀገር ቆይተሽ ምናምን የሚለውን ታሪክ እንድትነግሪያት አልፈልግም። ያማከርኩ አይደለም አንተን አማክሬ ነው ገደል እንዳትነግሪያት፣ እሱን እንዳትነግሪያት በእግዚአብሔር። ህይወቴ ነው በቃ ህይወቴን እስከምታጣ ድረስ ነው አንተ። ይኸውልሽ ይሄንን ነገር እኔና አንቺ ሚስጥር ይሁን። እኔ ያለሽን ነገር እያንዳንዱን ነገር እሰጥሻለሁ በጊዜው። ከዚህ በኋላ እኮ ምንም አይነት ሚስጥር የለህም። ምንም እሺ እኔ ያረኩትን እያንዳንዱን ነገር ያለውን ነገር እንዳለ እሰጥሻለሁ በቃ። ገንዘብሽን ሁሉንም ነገር መልሳለሁ፣ ግን ለእሷ እንድትነግሪ አልፈልግም። እባክህ ተወኝ ስለፈጣሪ ብለህ ያሞኛል ልተኛበት። በቃ በሆነ ባልሆነ አጨቅጭቀኝ እና ይህንን ሚስጥር አርገሽ አቆይ። እሷ ይህንን ነገር ሰማች ማለት ለእኔ ህይወትም ለአንቺ ህይወትም ጥሩ ላይሆን ይችላል። ሌላ ነገር ነው የሚፈጠረው። እኔም ገንዘብሽን ቢያንስ በጊዜው ሰርቼ ቀስ ብዬ ምናምን ለመመለስ እሞክራለሁ። ሲቀጥል ደግሞ የአንቺ ገንዘብ እዚህ ቤት ውስጥ ላይሆን ይችላል። ጊዜው ሲደርስ ሁሉንም ነገር ማወራሽ ይሆናል። ውዴ ምን እያልክ ነው? ስለምን ገንዘብ ነው የምታወራው? እኔ ምን ገንዘብ ነው የምትለው? ገንዘብ አልኩ እኔ? ከገንዘቡማ ምልክልህን እኮ ቁም ነገር ላይ አድርገሃል ብዬ እኮ ነው እኔ አይደል እንዴ? ስለምን ገንዘብ ነው? አንተን ነው እኔ አንተን ነው ብዬ በቃ እኮ አሁን ስለዚህ አሁን ስለ አረብ ሀገር ቆይተሽ ይህን ሁሉ ነገር ማድረግሽን ገንዘብሽን ስትልቂ እንደነበረ እሙ መስማት የለባትም። ይህን ብቻ ሚስጥር አድርገሽ አቆይልኝ። እሷ መስማት የለባትም። እሷ ከሰማች ነገሮች እንዳለ ይበለሻሻሉ። ባባዬ ልንገርህ፣ እኔ እንደዚህ አትበለኝ። ምክንያቱም ለእሷ እኮ አለመንገሬ ነው። ለሴትነቷ እሷ ትረዳኝ ይሆናል። በቃ አሁን ይሄን ሚስጥር አድርገሽ ቆይ። በግዘብ እንዳትናገር፣ እነሱ ናቸው የሚሆኑት። መቼስ ሰምተኛል። አደራ ዝም አትበይ። ሆነ ቃል ግቢልኝ። ምንድን ነው ምንድነው? ራስን ሸፋፍን የምትመጣው መብቱ ነው። መብቴ ነው አይደል? የፈለገውን ነገር ለማድረግ። ኧረ የታመመ ሰው ላይ አጭው በእናትሽ። ምንድን ነው የምትታመመው? ለምን እንጦሮጦስ አገባ? ይኸውልሽ ደግሞ ወንጀል ነው የሰራሽው። ገለሻት ነው የሄድሽው። ትክክለኛውን ነገር ነው። አንተም ቢሆን ማለት ነው አብረህ ተባባሪ ነው። ሁለታችሁንም በፖሊስ አስጠፍሬ ነው የምወስዳችሁ። እዚህ ቤት ውስጥ ተረጋግተሽ ማታወሪ ከሆነ አትጮህብኝ። ዛሬ እንድጮህብኝ ነው የመጣችሁት? ምንድነው? ተረጋግተሽ ተኝ አንቺ። በቃ ተኝ። እኔ ጨርሰዋል። ምኑን አታረጋጋው? አንተ እዚህ እየተጨቃጨቅሽ እኔ ጨርሰዋል። ና አንተ እዚህ ቁጭ በል። ና እኔ ጋር ና ቁጭ በል እኮ እኔ ጨርሰዋለሁ። ተኝ ተኝ፣ ችግር የለውም። እኔ አውርቼ ሸኛቸዋለሁ። ምንድነው የምታስመስለው? ኧረ እኔ ለስፋንታ እግዚአብሔር እኔ በጣም ተሸማቀቅኩ። ለአንተ የምር ተኝ። እናትዬ የኔን እኮ ብታይልኝ ይኸውልሽ አንቺ አሞሻል። ምንድን የሚያሸማቀቅሽን ነገር አይኖር አንቺ ነበር። ዝም በይ ለልጄ እባክሽን ስለኔ ማንነት ፈታኪ አታውሪ እኮ ዝም ብለሽ። እንደ ሴትነትሽ ልትሰሚኝ ይገባል። በቃ እኔና አንቺ ውስጥ ገብተን ዝም ምንም አናዝንም። ውስጥ ገብተን ነው እኮ ዝም ትበላ። ምንድነው ማዝነው? እኔ ምንድነው ማዝነው? የእቴን እኮ ነው ህይወት ያበላሽሽው አንተ። እኔም እንዳንተ እኮ ነው ሞት ይኖረኛል። ቸግሮሻል። እኔ ብር ችግር የለብኝም። አስፈላጊ ከሆነ ተረጋጊ ሰኒ። ግን አዳምጪ። ማለሽ አንቺ ለሷ መረጃ ማዳመጣት ትችይ። እሺ ላከሽዋለ። ቆይ አንቺ ለምን እሷን ታወሪያታለሽ? እኔና አንቺ እናወራው። አደረላችሁ እስቲ አሙኛል። እባክሽን እንደው በፈጣሪ ስም ይዤሻለሁ። ጋደም በይ እስቲ በይና እስቲ እንደ ሰው እናውራ። በማ ቤት ነው የምትቀመጪው አንቺ?
በማቤት እኔም ዳንኤል አይደለም አንድ ነገር ልንገርህ። አትሳደብ። አንተ በቤታችን እንዳራስ ትቀልባታለህ አስቀምጠህ ምንም እንዳራስ ስላመማት ነው ተቀለብኩት እንጂ በማንም አይደለም። ስላመማት ነው መናት ተረጂ እባክሽን ልትሰሚኝ ይገባሻል። አንቺ ሴት አይደለሽም፣ ሴት እናት የለሽም። ይኖረንስ አይኖርሽም። ምንም የለኝም። ሲጀመር እህት ቢኖርሽ ኖሮ እንደዚህ አታረጊም ነበረ። ባል ያለው ሰው ሚስት ያለው ሰው ጋር ሄደሽ በስትሮ ናሃኒ በማለት ናሙና ናይኔ ቆይ ቁጭ በልና እንረጋጋና እናውራ። ና ቁጭ በልና እንደማመጥ እስቲ ለመጀመሪያ እንደማመጥ ምንድን ነው የምትላላጡብን? ላይችን ላይ እኛ ስንወጣ አይደርስም እንደዚህ መላላጡ። ለምን ታማ እኮ ስንት ሰዓት እኮ ፈጅቶባት ነው ራሷን ያወቀችው። ሐኪም በወስዳት ምን ሆና ነው ይባላል። ማኔ መታት ይባላል። ማኔ መታት ሲባል አንቺ ትባላለች፣ አንተ ትባላለህ። ሁለታችሁም ደግሞ ዋጋ ትከፍሉ ነበረ። እንዲህ በቀልድ የምትተዋል ነበር። በእነዚህ መተዋችን ራሱ ጥሩ ነው። ማንም ተበዳይ ዝም ብሎ አያየትም። ገባህ? ወንድሜ እባክህ ወንድምሽን እዛ ፈልጊ። እዛ የፈልንታ እኔ ለማኒ ብዬ ነው እንጂ እናንተም ሁለታችሁን ምን ማድረግ እንዳለብኝ እኔ አውቅ ነበር። ለማብለሽ ነው ለሃኒ ተተሻቸው ዛሬም ላይ አልቆረጠልሽም። እኔም ቤት ወንጂ ቆይ እርሶ አይደብሮትም? አንተ ዝም በል። እርሶ አትበላት። እርሶ እንድትናት እኔ አልፈልግም። በቃ እርሶ አንተ አርፈህ ተቀመጥ። እንዴ ሁሉም ሰው ክብር አለው። እሺ በእድሜው ልክ ልጅቷን እርሶ ብለህ አትጥራ። በቃ አዎ አንተ አይደለም ስለ እድሜዋ የምታወራኝ። በምን መልኩ ነው ማያት? ወይስ ያረጀ እሱም እንደዛው እያሰበ ነው? ዝም በላ አፍህን አትክፈት። አፍህን የከፈትከው አንተ ነህ እኮ። ወደዛ ዞር በል። ሃኒ ምን ነው ሃኒ እሱ ስላሉ ምንም የሚመጣ ነገር የለም። አጭበርባሪ ምን ነው ሃኒ? ምንም አጭበርባሪ አይደለም። አጭበርባሪ ነሽ አንቺ። ገንዘቤን አጭበርብረሽ እንትን እንዲህ ያደረግሽው እና አንቺ ነሽ። ምንም ነገር ደርሼበታል። ምንድን ነው ያለችው? ምንድን ነው ያልሽው? ስለምን ብር ነው የምታወሪው? ስለ ሁሉም ነገር እኔ አውቃለሁ። በቃ ቁጭ ብለሽ ቁጭ በይ። እሺ ወይ እኔ እዛን ቀን ሰበብ ውስጥ አስገብተን ስለወጣው የመጣው ስለዚህ ለአንቺ ለሳይሆን ለሱ ብዬ ነው። ለሱ ስለዚህ ነገር አታውሪ። አስፈላጊ ከሆነ ምን ደረጃ እንደራረሳለን? ምንም አታመጭም። ምንም አታመጭም። እሱ ማያበልብን አሁን ባወራ አይደለም። ገባሽ? በተግባር በማሳየት ነው። ጥቅሱን ከየት እንደምታመጣ ያው ስራ እኮ ነው። ሙያበልብን ነው ይሁን። ሰውን አላስተኛ ብላችሁ እናንተ እንደዚህ የምታረጉ እንደፈለጋችሁ ከሆነ ማድረግ ካለባችሁ እናም ደግሞ እናንተን ያከል ሰው ቤት ማገብተሽ የምትበጠብጭ አንቺ ነሽ። በወለኩበት ቤቴ በራሴ ልጁን አማለሽ ሌላ ውስጥ ከተሽ የሚያደረግሽበትን ስኔ ምንም አቆታል። ልጁን አማለሽ እኔ እንደውም ልጁን አማለሽ ለማማለሽ። ስለዚህ አንተ አፍለህም ወመታወራበት ተራስ አይደልሽ ማግለ ላክ የነበረው እኔ ዝም አልልም። ሃኒ ለምንድን ነው የምትሽቆጠቆጥና የምትፈራቸው? በቃ አሁን እኮ አንተ ያልከኝን ለማንነታቸው ለልጆችህ ብዬ ከዚህ በፊት ለቀድሞ ሚስቴ ምናምን ስላልክ ነገር ተውኳቸው። አሁን ደግሞ ምን አርግ ነው የሚሉት? እኔ እኮ ግራ ግብት ነው ያለኝ። ምንድን ነው የምትፈልጉት ከኛ? ምንድን ነው እስቲ ንገሪኝ እኮ ስሚኝ፣ ንገሩኝ። ምንድን ነው በየቀኑ አይሰለቻችሁም እንዴ እናንተ ሰው ቤት? ምንድን ነው አትሰሙም እኮ አለ። ምርጫውን አስተካከለ አይደል እንዴ? ከኔ ጋር በቃ መረጠ። ከመረጠ ምንድን ነው የሚያመላልስሽ ታዲያ? አርፈሽ ልጆችሽን አታሳድቂ። አረ እናውራበት እንዴ። ምን ይባላልሽ አሁን? ይሄ ምን ይባላልሽ አሁን? እኔ መጣሁት እናቴ ንብረቴን እንጂ ካንቺ ጋር ላወራ ከሱ ጋር ማፍልክ ካፈታለን። አዎ መርጠዋል። ገዳግሩ ተያይዛችሁ ለታችሁ። እህቴ መጀመሪያ አልሰማልሽም። ካንቺ እሱ አባባሽ ሆነ። ይሄማ ዋና አቃጣሪ እግዚአብሔር የረገመው አንተ አታድግም። ስነ ስርዓት ነው ያለው። ጀመራ የረገመው ጭራሽ አታድግም። ምክንያቱም ቁጭ ብለህ እስቲ እህቴ የምትለውን እሷንም እያት ሴት እህት አለ አይደለ?
እናት አለ አይደለ? እስቲ ቆይ ይሄ ነገር በእኛ ቤት ቢሆን ብለህ ቁጭ ብለሽ አውራት ብለህ አረጋግተሃታል? ምኑን ነው የምሰማው? አንተ የምታወለው ስራ አሮጌ አንተ የምታረው ሰው ማንም ሰው እኮ የፈለገውን መምረጥ ይችላል አይደለ እንዴ? ና ዳኒ እኔም መረጠኝ አይደለ? ስለዚህ እህትህን ቁጭ በይ ብለህ እህቴ አንቺ ከሱ ጋር ተሻልሽ ትንሽ አንቺ ትልቅ ነሽ አይደለ? ከሱ ልጅነትም ይሆናል። እስቲ ቁጭ ብለሽ የኔንም በደል ስሚኝና ተረጂ። ከዛ በኋላ ማድረግ ያለብንን ነገር ተወያይተን ማን ነው በዳዩ ማን ነው ተበዳይ? እኔ እኮ ግራ ገባኝ። ማን ነው ቁጭ ይሄው ስትሰማሽ አይደል? ምን ልበል የምትለውን እየሰማህ አይደል? በየቀኑ ጭቅጭቅ አልሰለችህም? እስቲ እንተዋትና አይደለም እንንገራትና ተወቅና እስከ መጨረሻው ይቁረጥላት። ሁሌ ምን ንገሪ አትዝም በላት ዝም በል ንገሪ እባክሽን ቁጭ በይ ቆመሽ አይዋት ለኔ ንገሪኝ ችግር የለውም እየሰማሁሽ ነው የምታወሪው ነገር ካለ አውሪ ከሶፋ ወረጅና ይቀይር ይልጣል እኔ ቁጭ በይና ላውራሽ እየሰማሁ ነው ለምን ቁጭ አትይኝ ችግር የለውም እኔ እሰማለሁ ንገሪ ምንድነው እህቴ እኔ አንድ ነገር ልንገርሽ በልጅነቴ ነው ከዚህ ሄድኩት አረብ ሀገር ነው የምኖረው ነበር እኔ ሄድኩት ገብቶሻል በልጅነቴ ስኖር እሱን በልጅነቴ ያለው ነው ገና እሱ ልጅ ሆኖ ጡጦ እየጠባ አይ ነው አዳምጪ ምልሽን በርጋታ አዳምጪ ገብቶሻል ተዋወቁት ገባሽ ተዋወቅን በፌስቡክ ተዋወቀን ተነጋገርን ፎቶውን ላከልኝ ፎቶውን ላኩለት እሺ መጣሁ አንድ ጊዜ ያገኘሁት ተመልሼ ሄድኩ ታሪኬ ረጅም ነው እኔ አንቺን አላቅሽም ነበር ይዛኝ ለምን አታዳምጪኝም እሺ እና ሰው ቤት ዝም በል አንተ ዝም በል ባንተ ሰው ቤት አስቢ በኔ እድሜ አስበሽዋል በ18 አመት ሄጄ 15 አመት አስቢ እንደገና የመጣሁበት እዚህ ሀገር አስቢ ገብቶሻል በውጪ ነው ይሄ ሁሉ ታሪክ ቤት እንዲገዛ አስበሽዋል አንዳንድ ነገሮችን እንዲያስጨርስ ሰርጋችንን ሁሉም ነገር ረጅም ነው አሁን አንቺ ቁጭ ብትይ እኔ ደስ ይለኛል ባትቆሚ እንዳትደክሚብኝ ቁጭ ብትይና ብትረጂኝ ደስ ይላል አንቺ አስቢ በኔ ቦታ ሆነሽ የሚደረገው ድርጊት ያው ቁጭ ማለት ከሆነ ያሳሰበሽ አዎ ማለት እንድትረጂኝም ጭምር ነው አስፈላጊ አይደለም አሁን ስርዓት ይዛ ትስማ መስማት ያለባትን ነገር ትስማና እሷም ተወስን ምክንያቱም ይሄ ሊነገራት እንደ ሴትነት በሴትነት ቦታ ያለውን መስማት ስላለባት ነው በቃ እና አንተም ቁጭ በለው እንደሚ ችግር የለውም እንቀመጣለን እሺ እና እኔ አስቢው 15 አመት ሙሉ ነገርኩሽ አይደለ በ18 አመት ሄጄ ከዛ በኋላ እዛ በየአገሩ ላይ ከአንዱ ቤት አስበሽዋል ከዛ ያንን ለማግኘት በሰው ቤት እንደገና ወጥቼ አንድ ቤት ብቻ ነበር የምሰራው ይሄን ቤት ለመግዛት አስበሻል ከዛ ያንን ሁሉ ቆይ እዚህ ጋር አንዴ ቆይ ይሄን ቤት ለመግዛት ማለት ስትይ ቤት ልንገዛ ነው ማለት አንደኛ ነው እኔ እንደዛ ነው ገዝቼ ነው አዎ ይሄን ቤት ገዝቼ ነው እኔ የላኩለት እንደገዛው ነው ይሄን እዚህ ጋር አንዴ ቆይ እኔ ማቆ ታሪክ የለም ቆይ በቃ ዝም በይ እሱ ይሄ ቤት ተከራይቼ በየወሩ ኪራይ እየከፈልኩ ነው የምኖረው የኔ እናት ክራይ ከፍለና አከራ ያለው ጉድሽንም አልሰማሽ እሱን እኔ አውራት ወይኔ ለማንተ አፌን ለዝጋለ ጊዜው ጭራሽ ይሁንሽ ይሄ ቤት በየወሩ ቤት ክራይ ከፍዬ ቤት ክራይ ከፍዬ ተቀመጥ ቤት ነው ወይ ምን አልሽ በየሱ ወረደዛ ምን ጉድሽና ባቡ እስማ አከራይ ዋለ ቤት ክራይን ከፍዬ በየወሩ የምኖርበት ያለጣ ወንጌ የምኖር ቤት ነው እሺ ምንድነው አሁን የምሰማው ነገር እሱ ከሱ ጋር ጨርሽ ጉድ ፈላ እያወራችሁ ጋር ምንድነው አንተ ታረጋው ድግስ ውሻ ቤት እኮ ነው የሁለቱም ብር ትበላለህ አንተ ማን አንተ ቆይ ምን አይነሳው ግን አንተ ምን የተረገምክ ሰው ነህ አታስብም እንዴ ለኔ ሳታስብም እንዴ የታረከው ሸላኩልህን ብር አስረዳሻለሁ አትናገር ይሄንን ታሪክ ለነሱ ለምን ማልነግራት ላከችልህ ሰጠች አይደል ቤቱን እንደመግዛት ድጋሚ ይክራይ ትበላለህ አንተ ደብቀ የታረከው ቤቱን ተከራይተህ ገዝተህ ከዛ የኔም ብዙ አለሱ ብቻ አይደለም ኪራይ ያለብኝ ብለህ እንደ ኪራይ እያስቀመጥከው ሌላ ቦታ ብሩ ነው ወይስ ምን እያደረከው ነው አከራይ ደግሞ ይሄ ደግሞ አከራይ አለ ስርዓት ተፈራርመኝ አከራይ አለ እናቴ አከራይ አለ ያንቺ ቤት ይሄ ወይኔ እኔ ተቀበለች ያንቺ ቤት ይሄ ታዲያ የማነው ቤት ቤትሽ ነው ማስገባሽ ብለኸኝ አይደል እንዴ የመጣኸው ምንድነው ንገረኝ ለምን
ቆይ በስነ ስርዓት እናውራ። ና ወዴት ነው የምትሄደው? ወዴት ነው የምትሄደው? እኔ ቤት የት ነው ታዲያ? ይሄ የትኛው ነው? ሁሉንም ነገር አስረዳኝ። ቁጭ ብላ አስረዳኝ። ሁሉንም ነገር ይሄ አሳመመኝ። ይሄ ሰውዬ ምንድን ነው የሚለኝ? አውሪ እየሰማሁሽ ነው። አትማጪ። ስሜት አትሁኝ። ስሜት ይቆረጥ። ሀኒ የምትይኝ ለዚሁ ነው እንደ ለማምጣት ወዴት ነው የምትሄደው? አርፈህ ቁጭ በለ። እኔ እና አንቺ መሀል ገንዘብ ነው እንደሚገዛ ንገሪኝ። ምንድን ነው ከዛ በኋላ? ኧረ ሌላም ጉድ እኮ ሊኖር ይችላል። እሺ ታረጋግስ። ማአቡድ ተስከተስ አዷለ በቃ አስፈላጊ አይደለም ከዚህ በላይ ነው። እናት አንቺ እውነት አቋለሽ። እኔ እናንቺ አለመደማመጣችን ነው ብዙ ነገር ያስቀረነው ኋላ። እኔ ገና ብዙ ይሄመስ ብቻ መሰለሽ እንዴ ምልክለት ተከራየሽ? ከዛስ የቤት ነገርኩሽ 18 አመት እዛ ሄድኩ አልኩሽ። 15 አመት ሰራው 37 አመት አስቢ። እሱን ካወቁ ቀን ጀምሮ እዚህ ሀገር ደግሞ መጥቼ እየተመላለስ በመሀል ተዋት። ማውራት ያለብኝን አወራለሁ። ገና ብዙ ጉድ ነው ያለው አልኩሽ። ኃይለኛ ናት በእናታችሁ። ምንድን ነው አላማር? አስቢ እንግዲህ በእድሜ ነው የጨረስኩት እኔ። በቃ ጨረስን፣ ፎቶአችንን ፕሮግራማችንን ጨረስን። ከዛ በኋላ አሁን ደግሞ ወደ ህይወት በቃ እፎይ ብዬ በመብሌ በቃ አገኘው ጥሩ ሰው እግዚአብሔር አምላክ ሰጠኝ ብዬ ነበረ። አዎ ለካ የብዙ ሰዎች ታሪክ ነው በቃ እኔ ላይ የተፈጸመው። በፍጹም አንድም ቀን ይገርምሻል ተጠራጥሬው እንኳን አላውቅም። ይሄድ ታሪኩ እዚህ ነው። አንዱ ንብረት አለ እዚህ ፊርማ እኮ አለ። ፊርማዬ አለ፣ ዶክመንቴ አለ፣ እምልክበት እያንዳንዷ አለች ሪሲት እኔ ጋር አታችመንት አድርገን ማውጣት እንችላለን። አዎ ይሄ እኮ ነው እኔ እንትን ግርም ያለኝ እኮ እኔ ልጅ መውለዱን አላውቅም፣ አንቺ ባለቤት መሆንሽን አላውቅም። ከሰው ሰማ ነበር። ይገርምሻል ከሰው እየሰማው እያለ እንዲህ ስል አይ እሱ የቀድሞ ከአንቺ በፊት የማውቃት የልጅነት ጓደኛዬ ናት አለ። እኔ ፎቶ ይልክልኛል፣ እኔ እልክለታለሁ። በእንደዛ አይነት ህይወት ነው ታሪካችን። እኔ ምን እንደማደርግ እኔ አሁን ግራ ግብት ነው ያለ። እኔ ለራሴ ራሱ ምን ይሻለኛል ደሰት ይራቅሽ የተባልኩ ሰው ሆኛለሁ እኔ ልክ እንደ ቀን ቅዠት ሆኖብኝ ህይወት ያለቅሳል አይኔ ምክንያት አጣሁለት በህይወት መኖሬን